ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ይዤላችሁ የመጣሁት የመኮረኒ አሰራር ነው። ጃህዛ አድርጌ ነው እዚህ ጋር ነጭ ሽንኩርትና ዝንጅብል ፈቅፍቄ ነው የምጠቀመው እኔ ፍሬሽ ማለት ነው። ይሄ ደግሞ ቅመሞች ነው። እንግዲህ እናንተ የምትፈልጉትን ጃህዝ ማድረግ ትችላላችሁ ማለት ነው። ይሄ ጋር ደግሞ ለሐም ፍሩም የተፈጨ ስጋ ማለት ነው። ትንሽ ስለሆነ የምሰራው። ይሄ ደግሞ አረንጓዴ ቃሪያ፣ ቀይ ቃሪያ እንዲሁም ካሮትና ቀይ ሽንኩርት በቁመቱ ነው ሁሉንም የከተፍኩት። በጣም ነው የሚያምረው በነገራችን ላይ ማለት ነው። እና እንደዚህ አድርጌ ጃህዝ አድርጋለሁ። ይሄ ደግሞ መኮረኒ ማለት ነው። እናንተ እንግዲህ ፓስታም ይሄን መስራት ትችላላችሁ። እና እንግዲህ ይሄን ይመስላል። ሁሉንም ጃህዝ አድርጌ ጊዜ ለመቆጠብ ነው ማለት ነው። በጣም ነው የሚያምረው። ማሻአላ ተባረካለ። ገና ካልሰራው አመሬ ማለት ነው። ይሄ በተለይ እንዴት እንደሚያምር ከራኑ እንትን ብሎ ማለት ነው። እና እንግዲህ አሁን ቀጥታ ወደ አሰራር ይሄዳለሁ። እዚህ ጋር ደግሞ መጥበሻዬን ጥጃለሁኝ። ግሏል እንደምታዩት ነው። ስጋዬን ጨመርኩ ማለት ነው። ምክንያቱም የስጋው ውሃ መጀመሪያ ጠፈፍ እንዲል ስለፈለግኩ ነው። እናንተ እንግዲህ መጀመሪያ ዘይት መጨመር ትችላላችሁ፣ እንደ ምርጫችሁ ነው። መጀመሪያም ሽንኩርት መጨመር ትችላላችሁ። እኔ ግን መጀመሪያ ስጋውን የጨመርኩት የስጋው ውሃ እንትን እንዲል ስለፈለግኩ ነው። እና እንግዲህ እንደዚህ አድርጌ መሰል እያደረግኩኝ ውሃውን እስከሚመጥ ጠብቃለሁኝ። እንግዲህ ስጋው ብዙ አይደለም፣ መኮረኒውም ትንሽ ስለምሰራ ለዛ ነው ማለት ነው ውዶች። ከድራውን ነው በዛ ያደረኩት። መቼም ከድራኔ በጣም ነው መወዴው፣ ለምን እንደው አላቅም። የከድራ ፍቅር ይሰውኛ ማለት ነው። እና እንደዚህ አድርጌ ውሃው እስከሚመጥ ጠበኩት። እንግዲህ በጣም ያምራል ራሱ ይሄ። አሁን ቀጥታ የሚጨምረው ካሮት ማለት ነው። ካሮቴን ጨምራለሁኝ። እንደዚህ አድርጌ አደበላልቀዋለሁ ከስጋዬ ጋር ማለት ነው። ምክንያቱም ትንሽ ካሮቱ ጠንከር ስለሚል ከሌሎቹ እሱ መጀመሪያ ቀድሞ ለዛ ነው ማለት ነው ቀድሜ እየጨመርኩት። እና እንደ ከደና አድርጌ ተመልሻለሁኝ። እንደምታዩት ነው እንትን እያለ ነው ማለት ነው። ማለት በራሱ እንትን ሙቀቱ የተወሰነ ለማብሰል ብዙ እንትን አይለኝም ማለት ነው፣ ያስቸግረኝም። ለዛ ነው ውዶችዬ። እና እንደዚህ አድርጌ አቀላቅለዋለሁኝ። ምክንያቱም ሁላችንም እንደ እንትናችን ስለሚለይ አሁንም ከደና አድርጌ መለሳለሁ። አሁን እንደምታዩት ነው ካሮት የራሱ በጣም በጥሩ ሁኔታ ነው ያለው። በነገራችን ላይ ከድራ መጠቀም በጣም ደስ ይላል። እንደምታዩት ሽንኩርቴን ጨምሬያለሁ። ሁሉንም በቁመቱ ነው የከተፍኩት። ምክንያቱም እኔ ደስ ይለኛል እንደዚህ አይነት መኮረኒ ምናምን ስሰራ ማለት ነው። የከድራዋት ነገር በጣም ነው የሚጣፍጠውም። እንደገና ደግሞ በቁመቱ ስታደርጉት ሲያዩት ያላማረ ሲበሉት ምን ይላል አይደለም የሚባለው። ለዛ ነው በጣም ነው የሚያምረው። ስትበሉት ደስ ይላል፣ ይጣፍጣል። እና እንደዚህ አድርጌ የተወሰነ በራሱ ውሃ እንትን ስለሚበስል ከደና አድርጌው እመለሳለሁኝ። እና እናንተም እንግዲህ ሞክሩት፣ ምክንያቱም በጣም ስለሚጣፍጥ ቀላል ነው። እንግዲህ ተመልሻለሁ። ዘይቴን ጨምሬያለሁ። የሚበቃችሁን ያህል ዘይት ጨምሩ፣ ምክንያቱም ደረቅ አለብ መሰል አይደል። እንግዲህ ያው ዘይቴን ጨመርኩኝ። ደብለቅለቅ አድርገዋለሁ። ማሻአላህ እንዴት እንደሚያምር እውነት ነው የምላችሁ፣ በጣም ነው የሚያምረው። እንግዲህ የዛሬው መኮረኒ ጊዜ አይፈጅም። በቀላል ደቂቃዎች ሰርታችሁ የምትበሉት በልታችሁም ደግሞ የምትደሰቱበት ነው። ምክንያቱም ምግብ በልተን ስንደሰት ነው። እንግዲህ ከደና አድርጌ ተመልሼ እንደምታዩት ነው። አሁን ነጭ ሽንኩርቴና ዝንጅብልን ጨምራለሁኝ። እንግዲህ እንዴት እንደሚያምር ማሻአላህ፣ የምር በጣም ነው የሚያምረው። በጣም ነው የሚያምረው። ሽታው እንዴት እንደሚጣፍጥ ልነግራችሁ አልችልም። እውነትን ነው የምላችሁ። አንዳንድ ጊዜ ሩዝ የምትበሉ ማለት ነው ሰርታችሁ ብሉ። በነገራችን ላይ ይህን የምሰራው ለእኔና ለጓደኛዬ ነው ማለት ነው። ለእኔና ለጓደኛዬ ነው። እንግዲህ ጓደኛ አለች፣ ሰሞኑን መታለች እኔ ጋር። ለእሷና ለእኔ ነው የምሰራው። እንግዲህ እንደዚህ አድርጌ ካቀላቀልኩ በኋላ አሁንም ከደና አድርጌው እመለሳለሁ ማለት ነው። ምክንያቱም የተወሰነ በእንፋሎቱ መብሰል ስላለበት እንግዲህ እንደምታዩት ነው። ከደና አድርጌ ተመልሻለሁ። ካሮቴም ይኸው እንደምታዩት በስሏል። ምክንያቱም መጀመሪያ ስለጨመርኩት እሱ ነበር ትንሽ ጊዜ እንዲህ የሚያደርግብኝ። አሁን ግን ጥሩ ላይ ነው ያለው ማለት ነው። አሁን ቀጥታ ቅመሜ ነው የምጨምረው። በነገራችን ላይ የቀዩ የኢትዮጵያ በርበሬ ነው ማለት ነው። በጣም ነው ያጣፈጥልኝ፣ በጣም ነው የሚጣፍጠው ማለት ነው። ሁላችሁም ሰርታችሁ ሞክሩት። የኢትዮጵያ በርበሬ ብቻ ሳይሆን የአረቦቹ ራሱ ሳታበዙ ስለሚያቃጥል ቅመም ስለሌለው ያቃጥላል። እሱን ጨምሩ
የምታምሩት። በእንደዚህ አይነት ስትሰሩ በጣም ነው የሚያጣፍጠው ማለት ነው። እንደዚህ አድርጌ ቅመሜን ደግሞ በደንብ አቀላቅለዋለሁኝ። ያው ብዙ አልበዛም፣ ቅመሙ ትናንሽ ነው፣ ሲያዩት ብዙ ይመስላል እንጂ ማለት ነው። እንደዚህ አድርጌ ካቀላቀልኩ በኋላ ከድና አድርጌ እመለሳለሁ ማለት ነው። እንግዲህ እንደምታዩት ነው፣ በጣም ያምራል። አሁን ደግሞ ቃሪያን እጨምራለሁኝ። አረንጓዴና ቀዩ ቃሪያ እንዴት እንደማምር በጣም ነው የሚያሳምረው ራሱ ማለት ነው። ጫው ጨመርኩኝ። እንግዲህ ዋናው ማጣፈጫችን ጫው ነው እና ማለት ነው። እንዳትረሱ። አልመቼ ብሎ ውዶች እንዴት ብዬ ነው እንግዲህ ይሄን ይመስላል። እዚህ ጋር ደርሷል። መኮረኔንም አብስያለሁ ስላልተመቼ ነው በመካከል ማለት ነው። እንግዲህ ይሄን ይመስላል። እንግዲህ ቀልቀል አድርጌው መለሳለሁ። እስኪውት ማሻአላህ ማለት ነው። በጣም ያምራል። እጅ የሚያስቆረጥም ምግብ ማለት ይሄ ነው ማለት ነው። በአጭር ደቂቃ ሰርተን የምንበለው እና ውድ ቤተሰቦች ይህን ይመስላል የዛሬው ቪዲዮ። እንግዲህ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ሀሳብ አስተያየታችሁን ኮመንት እንዳትረሱ። ጨርሰናል እንግዲህ የዛሬው